ምንም የለም። ዶክተር ይሁን እንጂ አይደለም እንዴ? የት ይዘህ እየሄድክ ነው? ምን አገባ? ቁማር ተበልተህ ነው አይደል? ካወቅህ ለምን ትጠይቀኛለህ ታዲያ? አሳልፈኛው ምንድነው? አትሄድም። እቃውን አስቀምጥ። ምን አገባ? ምን ዱላ ፈልገህ ነው እንዴ? አንተ ምን ፈልገህ ነው? እንዴ ምን ነው ፈልገው? አንተ ልጅ ተረጋጋ። ወይ ልቤን አይ አይደለ ስራህን እና አሁንም ይሄ በእኔ ምክንያት ነው እና የኔ ምክንያት ነው። እኔ አባታችሁ አላሳዝናችሁ? መቼ ነው እሺ የምኮራባችሁ? መቼ ነው? አንተን ቀና ለማድረግ አይደል እንዴ? ከሰው በታች እንዳትሆን ይሄ ሁሉ ነገር ሆኖ እና እየሰረክ ቁማር እየተጫወክ ነው የአባቴን ህይወት የምትቀይረው? አንሱኝ፣ ከመሬት አንሱኝ። ልቀቀውን፣ ያነሳዋለሁ። እንዴ አንተ ማን እንዴ? ልቀቁኝ። እዚች ቤት ድርሽ አይደለም እናንተ ልብ እስከምትገዙ ድረስ። አባዬ ከቤት ወዴት ትሄዳለህ? ታውቃለህ፣ አንድ ነገር ያለን ነገር ቢኖር አባታችን ብቻ። የተሻለ ነገር አገኛለሁ ብዬ እኮ። ይቅርታ ወንድሜ። ልጄ የተሻለ ነገር የሚገኘው በስራ ነው እንጂ በስርቆት ነው? አባ አስከፍቻለሁ። ይቅርታ አድርግልኝ። ተነስ፣ ይቅርታ አድርጌልሃለሁ ልጄ። በእናንተ የሚጨክን አንጀት የለኝም። ግዴታ መሄድ አለብኝ ቦታ አለ። አባ ታረቅን፣ ሰላም ፈጠርን አይደል? ወዴት ነው ከቤት የምትሄደው? ወደ ሙታንሳ ማር ቅዱስ ሚካኤል መሄድ አለብኝ። ለስጋዊ ፍላጎታችን ስንሮጥ ነፍሳችንን አንበድላለን። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች ከጸሎት መልስ አረፍ የሚሉበት በዓት እየተሰራ ይገኛል። የቅዱስ ሚካኤል ህንጻ ቤተክርስቲያንም ለመስራት ጥረት እየተደረገ ይገኛል። አባቶችን ከፀሐይ፣ ከብርድ፣ ከዝናብ እንታደጋቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391